እናተ ከስበል መኪና ፈልቶ ነበር ሰው ላይ ገዳፋ ልትሆን ጋይስ አሁን ይሄ ያስፈራል የሚባለው ቤት ነው። ይሄንን ቤት ውስጥ ገብቼ ላሳያችሁ። ህይወት ነው የሚያስፈራው። ማን ነው ድሬዳዋ ህዝብ 6 ሰዓት ላይ የለም ሄደው የት ሄደው የሉም የትም ቦታ እዚህ ናችሁ እንዴ? ያጀማ እንዴት ናችሁ? ብዙዎቻችሁ በኮሜንት ላይ የሰፈር ነው የት ሀገር ነው የመንደር ነው ስትሉኝ ነበር። ማንም አላለም። ሰርነን እንዳለ ለአርፈክረስ ኤኒዌይስ አሁን ያለሁበት ሀገር እሺ ጋይስ አይ ቲንክ እኔ የመጀመሪያው ሰው ድሬ ውስጥ ብሎግ ሲሰራ አይደል? የመጀመሪያው ሰው ዳናይት ታሽ ነጫ ና ጋቢና እንዳገባ ናተ ከስበል መኪና ፈልቶ ነበር ሰው ላይ ገዳፋ ልትሆን ምን አይነት ሰው ነህ ግን አንተ ንገረኝ። ጋሽ ትኬት እዚህ ነው እንዴ? እሺ ጋይስ ገብተናል። እንግዲህ ፓፓ የሚባለው ቦታ ነው ድሬዳዋ ላይ። እዚህ ጋር ፏፏቴ ምናምን አለ። እሺ ጋይስ አሁን የምነግራችሁ ነገር ቢኖር ድሬዳዋ ከመጣችሁ ፓፓን ሳታዩት እንዳትሄዱ። በቃ የሚገርም ሰላማዊ ቦታ ከራስ ጋር ንግግር የሚባለውን ፊልም ራሱ አሁን እዚህ ነው ያየሁት። ከራስ ጋር ተነጋገራል። እውነት ነው። አሁን ከራስ ጋር ምን አወራን? ከራሴ ጋር ብዙ ነገር እያወራሁ ምክንያቱም ማለት ነው እዚህ ጋር እንደዚህ አይነት ነገር የሚሰራው ብር ነው ብዬ አስቤያለሁ። ለምሳሌ ማለት ኦኬ ገባ ታምር እኮ ነው። እንደዚህ ነው የምታስበው። እዚህ ብናኝስ ምን ችግር አለ? ኤሌክትሪክ አለው ይዛል ኤሌክትሪክ አለው የለም መቼ ያዘኛ ለወንጅ ያለ ነው ለብደና ነኝ ኧረ እዚህ ውስጥ ለወንጅ ያለ ነው። ኧረ በእናትህ አንተ ልጅ በሄድኩበት ቦታ አታዋርደኝ። ሞኝን ነበር ጋይስ አሁን ይሄ ያስፈራል የሚባለው ቤት ነው። ይሄንን ቤት ውስጥ ገብቼ ላሳያችሁ። ህይወት ነው የሚያስፈራው። ና እንግባ ግባ። ይሄ የሚያስፈራ ቤት ጋይስ እዚህ ጋር ቀዳዳ በዝቷል። ምንድነው ይኸው ለቀዳዳ እኔ ቀዳዳ ሲበዛ ደስ የሚል ሲቀዳዳ ና ቀዳዳ አው ፍራሶት ቀዳዳ እዚህ ጋር ደግሞ ጅብ አለ። እዚህ ጋር ደግሞ ሌላ አለ። እሺ እንፈልጋለን። ይሄ አንደኛው ጅብ ነው። አንደኛው ጅብ ደግሞ እየቀረጸ እሺ እዚህ ጋር ምረም ይለው የዚህ አርት ሐሳብ ርዕስ ችግርና ስኬት ጭንቀትና ደስታ የሚያሳይ ነው። ምክንያቱም ትንሿን ችግር ስንሻገር ረጅሙ የሆነ ደስታና ስኬት እናተርፋለን። እስቲ ራሳችንን እንመልከት። ራሳችንን ደግሞ እዚህ ውስጥ መመልከት እንችላለን። ምንም ስኬት አይታይም። ስኬት አይደለም፣ ፈተና ነው የሚታይ፣ ጭንቀት ነው የሚታይ፣ ችግር ነው የሚታይ። አስፈሪ ቤት በጣም ነው ያስፈራኝ። እዚህ ነገር ላይ የሆነ ቀን ወጥቻለሁ። እዛ ላይ ከወጣሁ በኋላ መብራት ጠፋ። ይወጁ ወጫት ይችላል እንዴ? ላቲ ምን እየሰራ ነው ወንድሜ? ላቲ ምንድነው? ሄድኩ ያተ ልጆችን በማጫወቻ አርሜ ያላመነው ሶስት ልጅ ያለው ገጠር ውስጥ ላቲ ምረሚዝ ያዘጂ አንተ አወድክም እንዴ? አጓጓኝ። የምወደው ዘፈን ባንቺ ቦክሳ ቢያረገኝ እንነፍንክ እንዳሽሽ አይኔ ምን ተሰማ? አቅለሸለሻ እዛ ጋር አስታውክ። ማነች እቺ? ሚኪ ጓደኛችን ሚኪ እንደወር ሚኪ ጨርቅ ያለበት እኔ ማነኝ? አስቻለው ምረሚነሮ ጎሮ ባለሱቅ አቤት ጠላለ ጠላ የለም። ምንድን ነው ያለው? አረቄ ያለው እት ምን አይነት ነገር ነው? ቶን ነው ሄዳለሁ። እዚህ ሱቅ ደግሞ እንጠይቃለን። ባለሱቅ አቤት ጠላ የለም። ምንድን ነው ያለው? አረቄ ነው። እንደምታዩት ስፓት ነው። ታነሳዋለህ፣ ትለጥጠዋለህ። ጎልፍ እንጫወት እያልኩት ነበር። ቀዳሮስ መክተት አልችልም ማለት ራቀልን ይችላል። አንተ ቀዳሮስ መክተት አይታል እንዳለ ምንም የገባ ኳስ የለም። አምጣው ጀምሪ። በፑል ላይ ባለኝ ችሎታ በጣም የታወቅኩ ሰው ታነጣጠራለህ። እሺ ጋይስ ሜዲቴሽን ለየትኛው ኳስ ነው የሚለው? ለነምበር 2 እዛ ትመታለህ፣ እዚህ ነጥብ ሴታፕ ነው። እዛ ጋር አስቀምጣለህ፣ እዚህኛው ጋይስ እዚህ ጠላ የለም። ጠላ ያለበት ቤት ዞር ብዬ ብፈልግ ነው የሚሻለኝ። ጠላ ቤት በመፈለግ ላይ እያለሁ የምትመለከቱ ልጅ ናቲ ትመቸኛለህ ካልጋበዝኩ ሲለኝ እኔ ደግሞ ያው ግብዣ አልነቅም። ወንድሜ ጋባዥ እሱ ነው። እሱን ታዘዝ። ያው ክትፎ አዝዤ እንግዲህ ላስደነግጠው አልፈልግም።
ይሄን ማስተራብነት የሆነ ልጅ ተሰናብተን ወደ ቡና ጋይስ። በቀጣይ ቪዲዮ ከዚህ የተሻለ አዝናኝ ቪዲዮ ለመስራት እንሞክራለን። ሰብስክራይብ እና ይሄን ቪዲዮ ላይክ ማድረግ እንዳይረሳ። ይመቻችሁ።